ከሳሶሳት ወጣ በመቶ ዶላር እኔ ነገርሽ ቤታ ቁጭ ብዬ ማለት ነው እንዳሻንጉርት እንዲይዞ አንጠርጥሮ ማለት ነው። ያኔ አጅነብዬ የሀገሩ ዜጋ ነው ፖሊስ ነው። እንዲ ቁጭ ብለን ቁርስ ይበላል ነይ ብሎ እንደቃይዟት ገብቶ ማለት ነው የተቀምጬ ደኩላት ወጥቷል። ይሄው ኪዳነ ምሕረትን ይሄ ጨለማ ይንጋል ነው የምልሽ። ከዛ ሄጄ ሳዳምጥ እንዴ አልኳት አንቺ መፍትሄለሽም የሀገሩ ዜጋ ነው የሆነ ነገር ቢሆን እናቴ ማስገደል የምፈልግ የሚገልልኝ ሰው የሚፈልግበት ሰዓት ቢመጣ የፈለኩትን ነገር አደርግለታል። በሱ ቀልድ አላውቅም ማለች። እንዲህም አለ እንዴ ለካ እኔ በራሴ በጉልበቴ ነው የሰው እየቀጠቀጥኩ የፈነከትኩ የምደበቀው ሰው ለካ ገላውን እየሸጠ ነው እንዴ ለካ ዝምተኛ መስሎ ተቀምጦ እንደዚህ የሚያደርገው አልኩኝ። እመብራን ነው እንዲህም አለ እንዴ አልኩኝ። በቃ እቺ ነገርማ ቆይ ሴፍ ላድርጋት አልኩና ሴፍ አደረኩልሽ አብይ ልበጣልሽ ነው። ከዛ የሆነ የሞተ ሽማግሌም አላት የቤት አስቤዛ እያመጣ የሚደክላት የሞተ ደካማ ነው። ይሄ ስኳ አባትሽ እኮ ነው ምንም ስላት ይሄ ከፊሌ ነው አለችኝ። እና ስለ ከፊሌ ስለሆነ ከሱ ጋራ የሚፈልገውን አረጋለሁ ምናምን አለች። አንቺ ከወጣቶች ጋራ ምን ታረጊያለሽ? ዛሬ ጋብዘውሽ ብር በትነው ብቻ ነው የሚደው ለአንቺ አይጠቅምሽም። እንደዚህ አይነቶችን በሚስጥር አደባባይ ሳይሆን በሚስጥር ያዝ አድርገሽ ቤትሽ ውስጥ ምናምን በበበ እኔ ለዛ አይነት ነገር አይመቸኝ። እዛው ቀፍዬ እዛው እናቴ እንድች ሳይነኩኝ ብሬን ተቀባብዬ ላጥ ብዬ ነው መጣፋ ብዬ ክለብ ላይ ጨፍራለሁ፣ ብር ይበተናል፣ ልቅምቅም ማረጋለሁ፣ ቀፍላል በን ብዬ ነው መጣፋው። ሰላቢ ነኝ አልዋሽሽም። ከዛን በቃ ከሷ ጋር ቤት ውስጥ ባለ ላይፎች ብዙ ነገር አሳልፈናል አልኩሽ በትንሽ ጊዜ ውስጥ ቢሆንም ማለት ነው። ከዛን ይሄ ባለው 2 ሳምንት ከሱ ጋር ተቀመጡ፣ አንድ ላይ ተቀመጡ። ከኔ ጋር ነው ስቀው የሚጫወቱት የሚያወሩት። ከዛን በኋላ እሷ በመሃል ያው የምትቀባበለው ሰዎቿ ሲመጡ እዛዛ ቀረች። ከዛን ከኔ ጋር ማውራት ጀመረ። ይሄ አህመድ ማለት ነው። ማውራት ጀመረ፣ መግባባት ጀመረ። ከዛን ልጁ ሴት አበሻ አያውቅም፣ ፍቅር ይዘዋል። ከኔ ያለው ነው $100 ነው ከፍሎ ሄዶ ሙሉ ፎርካ ያወርዳል፣ አይጠጣም፣ ምን አይልም። $100 ሰጥቶ ሄዳል። ለኔ ሲል $100 ነው በእጅ የሚሰጠኝ። እመብርሃንን ከበቃ እንዲቲ $100 ነው የሚሰጠኝ። ጓደኛውም እንደዛ በጣም ኦቨር አስቃቸዋለሁ፣ አጫውታቸዋል። ለሐቁ ከሆነ ባይዘው የለንገርሽ አህመድ ሚስቱን ብትሆን ብትጠይቂው እንቅጭቅጭ ነው የሚናገር። የማይዋሽ የማይፈራ ቆራጥ ወንድ፣ ዘጣጣ ወንድ አይደለም። ጠርተሽው ብትጠይቂው ሐቁን ይናገራል። ምንም እሱን የምታስፈራራበት አቅም የላትም። ጠንቅቄ አህመድ ማን እንደሆነ ስለማውቀው ማለት ነው። በጣም አፍታም ነው ያለው ነው። ገባሻ? ከዛ እኔና ገነት በቃ ከፖስተችውን ትፖስተዋልኩኝ፣ ምንም ካረገችውን ታደርጋልኩኝ። ከአቅሜ በላይ ሲሆን ሌላ ፍጣጣ ከሚመጣብኝ አልሰራም ማልሽም ብዬ ሰድቢያ ተጣጣ ወጣ። ስወጣ ቦዲጋርዷ ልካብኝ ቤት ውስጥ አስመታችኝ። አብዬ እመብርሃንን ነው የምልሽ። እኔ መኪና ጋጅቶኝ ይሄ እጄ ሰባራ ነው ሙሉ ማለት ነው። እጄ ቤሩት ላይ ያውቃሉ። በጣም ነው ማመስገን። ለምን አንቺ ለኛ መፍትሄ እየሆንሽ ነው? እዚህ ጋር ገባሽ? እኔ 2 ዓመት አምቄ ያስኩትን ነገር ነው እዚህ ጋር ለሌሎች ሴቶች ማለት ነው እዛው ኖሮ እየፈሩ ላሉት ፍትህ እንድትሆኛቸው ምንም በላይ ለሱሱ በጣም እኔ አስናጠፋለሁ ይኸውልሽ አልኩሽ። እኔ የምትድነው በእናቴ ሪከርድ ነው አልኩሽ። እኔ ከእናቴ ጋር ስትቀን እንዳላወራው አንቺ ስልክ ቀድሜ ሰጥቼሻል፣ ደውለሽላታል፣ እሺ ብላሻለች። እኔና ማዘርጋ ክፍተት አለ፣ አውርተን አናውቅም፣ ግጭት አለ። ኢትዮጵያ ስገባ የተጣላን ግን ለሱሱ ብዬ ነው የማወራት። ደውልና እማዬ እንደዚህ ነበር ያን ጊዜዋ ልጅ እኮ አሟት ነበር። በሲስተም ነው የምጠይቃት። ገባሽ? ቲክቶክ አትጠቀምም፣ ስልኳ ያላት አንቺ ብቻ ነሽ፣ ሌላ ሰው ማንም የለም። ገባሻ? ለአንቺ ብቻ ስለሰጠው ቲክቶክ ስለማትጠቀም ምንም ስለማታውቅ ምንም ሊፈጠር የሚችል ነገር የለም ብዬ ነው የማስበው። በሲስተም ያቺ ልጅ እኮ ታማለች። ያ ነገር ለገነት እኔ ብቻ አይደለም ያለኝ ስልኳ፣ የእናትሽ ስልክማ ገነት አላት። የዛኔ አዋቂ ፈልጋ ጠንቋይ ፈልጋ የእናትሽን ስልክ ሰተሻት የለ? ሁለት ነው ያላት። አሁን ገነት ደውላ እናትሽን ብታስፈራራቸው እናቴ ናት እንዳትናገሩ እውነቱን ብላ አንቺንማ እናትሽ አሳልፋ አትሰጥሽም። ምንም ቀረ አንቺን አሳልፋ አትሰጥሽም። ገነት ነገሮችን እንኳን ካበላሸች አመጣታለሁ እናቴን አንቺ ጋር
ስልክ ባነሳ እኔ አሁን የምፈልገው እናትሽ ጋር ደውላ እናትሽን እንዳይናገር